السلام عليكم ورحمة الله وبركاته. ودني تكبرات يوتيوب channel ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ በትልቅ ጉዳይ ነው የመጣሁትኝ። ያው ጉዳዩን ሁለት ባልና ሚስት የመጀመሪያ ሚስቱን በመግደል ከሁለተኛ ሚስቱ ጋር በመተባበር የመጀመሪያ ሚስቱን በመግደል ራሳቸውን አጥፍተው ነበር። ከአካባቢው ራሳቸውን አግለው ነበርና እስቲ ቪዲዮውን እንይና ሁለቱ ገዳይ ባልና ሚስት ናቸው። የገደሉት ደግሞ የግለሰቡን የመጀመሪያ ሚስት የሆነችውን ሸምሲያ ሳና የተባለችን ግለሰብ ነው። ይቺ ፋጡማ መሐመድ ስትባል፣ ሰውየው ደግሞ ሰይድ አደም የተባለ ግለሰብ ነው። ሰይድ አደም እንግዲህ የሚኖረው በባሌ ዞን የነበረ ሲሆን አስቀድሞ ሸምሲያ ሳና የተባለችውን የመጀመሪያ ሚስቱንና የልጆቹን እናት በወግና በባህሉ መሰረት ሽማግሌ ልኮ ያገባታል። በዚህም ትዳር መስርተው ልጆችንም አፍርተው ይኖራሉ። ነገር ግን ከጊዜያት በኋላ ሁለተኛ ሚስት ያገባል ማለት ነው። ሁለተኛ ሚስት ካገባ በኋላ ለመጀመሪያ ሚስቱ ያደርግ የነበረውን ተቆራጭ አሁንም በድጋሚ ለሁለተኛ ሚስቱ ማድረግ ይጀምራል። ነገር ግን ሁለተኛ ሚስት ገዳይ ማለት ነው ፋጡማ በዚህ ነገር ደስተኛ አልነበረችም። ታዲያ በሂደት የመጀመሪያ ሚስቱን ሸምሲያ የተባለችውን ግለሰብ የገዛ መሬቷን በመውሰድ በማሳረስ ለግል ጥቅም ታውልባት ነበረ። ሸምሲያ ደግሞ ይህን ስትመለከት ለፖሊስ ሄዳ ትከሳለች። ስለዚህ ባልና ሚስት እነዚህ ገዳይ ግለሰቦች ፍርድ ቤት እንዲቀርቡ ታደርጋቸዋለች። ፍርድ ቤት ለምን ቀረብን በሚል ቂም ምክንያት እሷን ለመግደል ይወስናሉ ማለት ነው። ስለዚህም በተኛችበት አንድ ቀን ሌሊት 6 ሰዓት ላይ ገብተው ፋጡማ በስለታም ሳንጃ በመያዝ እሱ ደግሞ በሌሊት 6 ሰዓት የመጀመሪያ ሚስቱን የልጆቹን እናት እንዳትንቀሳቀስ አንቆ በመያዝ እጅግ በጣም በርካታ ቦታ ወግተው ህይወቷ እንዲያልፍ አድርገዋታል። ታዲያ ህይወቷ እንዲያልፍ ካደረጉ በኋላ ከዛ አካባቢ ይሰወራሉ። ወንጀሉ የታወቀው ጠዋት ላይ ነው። የአካባቢ ማህበረሰብ ፋጡማ ሸምሲያ ሳና ቪዲዮውን እንዳያችሁት ነው። ያው ሁለቱ ግለሰብ ባልና ሚስት የመጀመሪያ ሚስቱን በመግደል ራሳቸውን አጥፍተው ነበረ። በጣም የሚገርመው ደግሞ ራሳቸውን ካጠፈው በጣም የጅልነታቸው ብዛት ያው ነገሩ ተረሳው ብሎ ወደ ቀያቸው ሲመለሱ ያው የተወጋ ቢረሳ የወጋ አይረሳም አይደል የሚባለው እና ያው ህዝቡ አልረሳም እነሱም ቢረሱና በስተመጨረሻ ከ4 አመት በኋላ በመያዝ ተይዘዋሉ። ያው ህጉም ደግሞ ህገ መንግስቱም ያስቀመጠው ፍርድ ነበረ። ያን ፍርድ ደግሞ እንዲቀበሉ ተደርጓል። አልহামዱሊላህ በጣም የሚገርመው ማለት ነው ለሰዎች መጥፎ ስናስብ ለነሱ ካደረግነው እጥፍ በላይ ማለት ነው ለኛ እንደሚደርሰን ማወቅ አለብን። ማለት እቺ እናት ሞተች። ከሞተች በኋላ ምንም የሰራችው እንትን የለም እና ገደሏት፣ ሞተች፣ አለቀኩ በቃ። እነሱ ግን ገደሏትም ዱንያ ላይም አሄራ ላይም ሁለቱም ላይ አልተጠቀሙ። በጣም የሚገርመው ማለት ነው የሰው ልጅ ማለት ቀኑ ማለት ወይ ዱንያ ላይ ወይ አሄራ ላይ መጥፎ ብንሰራም የሆነ ቀን መቀጣታችን የማይቀር ነው። ይሄን ነገር የሆነ ነገር መጥፎ ነገር ስናረግ ይሄን ነገር ማሰብ አለብን። የሆነ ቀን ወደ ራሳችን እንደሚዘዋወር ወደ ራሳችን መጥቶ ራሳችንን እንደሚመታን ማወቅ አለብን። መጥፎ ነገር ለሰው ስናስብ መጥፎ ነገር ለሰው ስንሰራ ማለት ነው። እና ከዚህ ነገር መቆጠብ አለብን ብዬ አስባለሁኝ። ወላይ ደግሞ በተለይ ማለት ነው ይሄ ሁለተኛ ሚስት የሚባል ነገር እና በጣም ጥንቃቄ ቢደረግበት አሪፍ ነውና ከዚህ በፊትም የዛሬ ስንት ወር ያው አንድ የሁለተኛ ሚስት በቅናት ተነሳስታ ልጆቹንና ባሏን ገድላለችና የምታስታውሱ ከሆነ በጣም የሚያስጠላ አይነት ነገር ነው እየተሰማ ያለው። ሁለተኛ ሚስት ሆናችሁ ፈቅራችሁ እስከገባችሁ ድረስ ተስማምታችሁ የመኖር ግዴታ እንዳለባችሁ ወቁ። መጥፎ ነገር ለማድረግ ስታስቢ ምትጎጂው ራስሽን ነው፣ ምትጎጂው ደግሞ ከስርሽ ያለውን ሰው ነው እና ማንንም መጉዳት አትችይም። ያን ሰው ጎዳለሁ ብለሽ አስበሽ ከሆነ አትጎጂም። ሞተች በቃ አለቀ እኮ ሞተች። ከስራዋ ጋር ነው የምትገናኘው። ገባሽ? አንቺ ግን ገና በህይወት እስካለሽ ገና ብዙ ነገር ነው የሚጠብቅሽ። ከስራ ራሱ አርጅቼ እወጣለሁ ብትይ የሰውን ማለት አካባቢሽ ያለውን ነገር ጠንቅቀሽ ማወቅ አለብሽ። ማንም ሰው ሊቀበልሽ አይችልም። ምክንያቱም አንቺ የሰው ነፍስ አጥፍተሽ ነው ወደ እስር ቤት የገባሽው። ምን አይነት እንትን ይኖርሻል? ምን አይነት ለመኖርስ ምን አይነት ሞራል ይኖርሻል ብዬ ነው ማስበውና ከእንደዚህ አይነት ነገር እንቆጠብ እባካችሁ። ከእንደዚህ አይነት ነገር እንቆጠብ። ራሳችንን ስሜታዊ አንሁን። ገባችሁ? የሆነ ነገር ተፈጠረ፣ አዎ ተፈጠረ፣ በቃ ለዛ ነገር መፍትሄ ማበጀት ነው እንጂ ቂም ይዞ ሌላ ነገር ውስጥ መግባት አግባብ ነው ብዬ አላስብም። የሚጎዳው ዞሮ እኛን ነው ብዬ ነው ማስበው። መጥፎን ከማሰብ ራሳችንን እናግድላለሁ። ከእንደዚህ አይነትም ነገር አላህም ይጠብቀን፣ ጠባቂያችን አላህ ነውና። ከዚህ በተጨማሪ ደግሞ በጣም ያሳዘነኝና
ልቤን የነካ ነገር እህታችን የተናገረችው ንግግር አለና የትዳር አማካሪ ናት። በምታማከረበት ውስጥ አንድ ወንድ የተናገራት ንግግር አለ። እስቲ እሱን ቪዲዮ አይተን ነው። አሁን እኮ ቤቱን ሰጠኋት ማለት ተረጋግታ የምትኖር እንዴ! በጣም ደነገጥኩኝ። ዛሬ አንድ ገጠመኝ ላወራችሁ ነው የመጣሁትና ባልና ሚስት ናቸው። 6 ልጆች ምናምን አሏቸው። ተስማሙ። በቃ በስምምነት ለመለያየት ተስማምተዋል። ከዛ በቃ እሱም አለው የሚወስደው ቤት፣ እሷ የምትወስደው ቤት አለ። ግን እሱ በዛ ያሉ ቤቶች ነው የሚወስደው፣ እሷ አንድ ቤት ነው የምትወስደው። ግን ሻል ያለ ነው ቤቱ። ስለዚህ ቤቱ እንዲሸጥ አልፈልግም፣ እንዲለወጥ ምናምን አለ። ችግር የለም በቃ እኔ መሸጥም መለወጥም አልፈልግም፣ ግን ልጆቼን በቃ ተረጋግቼ ካንተም ቀለም ምናምን እንዳልጠይቅህ በቃ ይሄኛውን ቤት ስጠኝ፣ ከዛ በኋላ ሌላውን ንብረት መውሰድ ትችላለህ አለች። ብዙ ነው፣ በጣም በርካታ ንብረት ነው እሱ እንትን ያለው ማለት ነው። ከዛ አወራሁት ማለት ጨረስንና ለእሷም የምትወስደው በስምምነት ፍቺ ነው የሚያደርጉት። ለእሷ የምትወስደው ይሄኛውን ቤት ነውና የቤት እቃዎችን ነው፣ ሌላ የምትወስደው የለም። በአንተ ደግሞ እነዚህ ናቸው። አይ ግን የቤቱን ሀሳብ ቀይሬያለሁ አለኝ። ከተጻፈ በኋላ ነው እንደዛ ማለት አልኩት። አሁን እኮ ቤቱን ሰጠኋት ማለት ተረጋግታ የምትኖር እንዴ! በጣም ደነገጥኩኝ። እንዴ ታዲያ ቤቱን የምትሰጣት እንዳያችሁት ይመስላል። ያው አንድ እህታችን እናታችን ልበላት የተናገረችው ንግግር አለና እሷ የትዳር አማካሪ ናት እና በሁለት ባልና ሚስት መሀል የተደረገውን ነገር ውይይት አይታችኋልና ወላሂ በጣም ነው ያሳዘነኝ ማለት ነው። መጨረሻ የተናገረው ንግግር እሷ ደስ እንዲላት ያለው ንግግር በጣም ገርሞኛል። ወንዶች ግን የዚህን ያህል ዝቅ ያለ አስተሳሰብ ያላችሁ ሰዎች አላችሁ ነው ማለት በጣም ይገርም እኮ ነው። የልጆቹ እናት ብዙ ቻሌንጅ እርግጠኛ ነኝ ትዳር ላይ ስንኖር በጣም ብዙ ቻሌንጆችን እናልፋለን። ምንም በቃ ማለት አንድ ወር እንኳን የምንቆይ ባለትዳሮች በጣም ብዙ ቻሌንጆችን እናልፋለን ብዬ ነው ማስበው። አይደለም ልጅ ወልደን ቀርቶ ማለት ነው፣ አመታት አስቆጥረን ቀርቶ ማለት ነው። ማለት የዚህን ያህል ማለት ለገዛ ሚስቱ መጥፎ ማሰብን ለምን አስፈለገ ነው? ምክንያቱም በቃ አንዴ ሆነ እኮ አይደል እንዴ ተጋባን፣ ያለ ፍቃድ አልሆነልንም፣ መለያየት መጣ። ግን መለያየት ሲመጣ ግን በሰላም መለያየት ነው እንጂ እንደውኑ እንዲያምርባት የልጆቻችሁ እናት ናት፣ እንዲያምርባት ደስተኛ ሆና እንድትኖር ምንም አይነት ችግር እንዳይገጥማት ከጎኗ መሆን ሲገባ የሷን ችግር መመኘትና ያላትን ነገር ደግሞ ለመንጠቅ ማሰብ፣ መብቷ የሆነውን ነገር ደግሞ ለመውሰድ ማሰብ ምን አይነት ክፉነት ነው ማለት እኔ እንጃ አላቅም። እኔ በጣም እንዴት ቢያስበው ነው ማለት እንዴት መጣለት ነገሩስ እንዴት መጣለት? እሷ ደስ እንዲላት ያለው አባባል ግን የሆነ ማለት የሚያስፈራ አይነት ስሜት ነው ያለውና እሷ እኮ ልጆቹን ነው የምታሳድግለት አይደል እንዴ? የማን ልጅ? የእሷ ልጅ ብቻ እኮ አይደለም የእሱም ልጅ የምታሳድግለት ሚስቱ ናት። ዛሬ ላይ በነገራቶች አለመግባባት እና ተለያዩ። ኦኬ መለያየት በቃ የአላህ ውሳኔ ነው አይደል? መጋባትን የአላህ ውሳኔ ነው፣ መለያየትን የአላህ ውሳኔ ሳለ ክፉ መሆንስ ለምን አስፈለገ? ሴቶችስ ብትሆኑ ከባሎቻችሁ ጋር ስትለያዩ ለምንድን ነው እሱ እንደዚህ በቸገረው እንደዚህ በሆነ ብላችሁ ለምን ታስባላችሁ? ምክንያቱም እሱ እኮ የልጃችሁ አባት ነው። ነገ የሆነ ነገር ቢደርስበት እኮ ዞሮ የሚቸገረው እኮ ልጃችሁ ነው። ሌላ ባዳ ሰው መጥቶ እኮ ለአባታቸው የሚደርስላቸው የለም አይደል? ልጅ ነው ዞሮ የሚጨነቀው። ልጅ ተጨነቀ ማለት ደግሞ እናት ተጨነቀች ማለት ነው። ማለት እኔ በፍቺ በኩል ሰው ከተለያየ በኋላ መልካምን አስበን መልካምን ተመራርቀን ሁሉ ነገራችንን አስተካክለን ነው መለያየት ያለብን። ነገ ልንወቃቀስ አይደለም። ነገ ሲያስጠላባት ደስተኛ ልንሆን ሳይሆን ሁሉ ነገር አላህ ተስተካክሎላት ሁሉ ነገር ገር አድርጎላት እንድትኖር ምኞታችንን አድርገን እኛም ደግሞ ፈጣሪያችን የተሻለ ነገር ሰጥቶን የመኖር አላማ ሊኖረን ይገባል እንጂ በቃ የዚህን ያህል አረመን ማለት መጥፎነት ከልብ ውስጣችን ከማሰቡ አልፎ በንግግር መግለጽ እኔ እንጃ በጣም የሚያስጠላና ከባድ ነገር ነው። ወንዶች ደግሞ ወላሂ ሚስታችሁ እኮ ስታምር ደስ ሊላችሁ ይገባል። ከፈታችሁት በኋላ ስታምር ደስ፣ ምክንያቱም የእሷ ማማር የልጆቿ ውጤት ሊሆን ይችላል። ገባችሁ? እሷ አማረች ማለት ልጆቿ አምራለች ማለት ነው። እሷ አስጠላች ማለት ልጆቿም የሆነ ችግር አለባቸው ማለት ነው። እና ለልጆቻችሁ እኮ ነው። ገባችሁ? ልጆቻችሁ ሲያምሩ እሷም ታምራለች እና እሷ ስታምር ደስ ሊላችሁ ይገባል። አሁን ልጆቼ በጣም ጥሩ ሁኔታ ላይ ናችሁ ብላችሁ
በቃ ኮንፊደንስ ይሰማችኋል። እሷ ግን ካስጠላት ልጆቼም እኮ እንደዚህ አስጠልተውባቸዋል ደብሯቸዋል የሆነ ችግር አለ ብላችሁ ነው ማሰብ ያለባችሁ። እና የሷ ማማር ለእናንተ ነው፣ የሷ ማስጠላት ደግሞ ለእናንተ ነው። ሴት ልጅ እኮ አንዳንዴ ምን ይመስላል ምን ይባላል ሴት ልጅ የምትመስለው ቤቷን ነው። አዎ የምር ቤቷን ነው። ወንድ ልጅ ጥሩ ባል ካላት ማለት ነው በተለያየ ነገር በአስተሳሰብ ሊሆን በአስተሳሰብ ወጪ በመስጠት ላይ በልጆቹ ላይ ቤት ውስጥ ባለው አክት ላይ በሚያደርገው ነገር ላይ ማለት ነው ጥሩ ከሆነ ሚስትም ጥሩ ነው የምትሆነው በመንፈር ፊቷ ያበራል። ወላሂ ነው የምላችሁ። ግን ንጭንጭ ንዝንዝ ብር የማይሰጣት ከሆነ የሚበድላት አይነት ሴት ከሆነች ግን ፊቷ ያስታውቃል፣ መበደሏ ያስታውቃል። እና እናንተ ማሰብ ያለባችሁ እሷ ካማረባት እኮ ልጄ አምሮበታል ብላችሁ ነው አምሯችሁ ሊያስብ የሚገባው ብዬ ነው ማስበው። እና ወንዶች ጥንቃቄ ያደርጉ። የሴት ልጅ ሀቅ ከባድ ነው። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ቀን ምንድነው ያሉ? ሴቶችን አደራ ብለዋል። ሴቶችን አደራ፣ ሴቶችን አትንኳቸው፣ ሴቶችን አደራ ብለዋልና ወንዶች የሴቶችን አደራ አለባችሁ። ስለ ሁለተኛ ሚስት ስለሌላ ነገር ማሰብ ሳይሆን ማለት ነው አደራችሁን በአግባቡ አንዷን ይዛችሁ አደራችሁን በአግባቡ ተወጡ ብዬ ነው ምለው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቁም ነገር አግኝታችሁበታል ብዬ አስባለሁ። በቀጣይ ቪዲዮ ሌላ ቁም ነገር ያዘል ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላም።